የኢትዮጵያ ቅርስ ጥበቃ ባለስልጣን የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌን የስነ ጥበብ ስራዎች ተረክቦ እያስተዳደረ ቢሆንም ያስቀመጣቸው ቦታ ጥንቃቄ የጎደለውና ታሪክን አሻግሮ ለማስቀመጥ የሚያስቸግር እንደሆነ እንዲሁም በአዋራ በተለያዩ ነገሮች ተጋላጭ መሆኑ ተነገረ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በባለስልጣኑ የተንቀሳቃሽ ቅርሶች ምዝገባ ጥበቃና እንክብካቤን የስራ አፈጻጸም በተመለከተበት የ2015-16 በጀት ዓመት የክንዋኔ ኦዲት ሪፖርትን መነሻ በማድረግ የተቋሙ የስራ ኃላፊዎች ላይ ምላሽ እንዲሰጡባቸው ጥያቄ ከቋሚ ኮሚቴው ቀርቦባቸዋል። ጥቅሶቹ በአግባቡ ጥበቃ፣ ምዝገባ፣ ጥገና እና እንክብካቤ የተደረገላቸው መሆኑን እንዲሁም እየተከታተለ እያስፈጸመ እንደሆነ ቢናገርም የቋሚ ኮሚቴው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌን የስነ ጥበብ ስራዎችና ሌሎቹን የተረከባቸውን ንብረቶች የምዝገባ ኮድ ተሰጥቷቸው እንዳልመዘገባቸው የኦዲት ግኝቱ ያሳያል። በባለስልጣኑ ህንፃ የታችኛው ወለል ላይ የአርቲስቱ ስራዎች ጽዳቱ ባልተጠበቀና ከፍተኛ ሽታ ባለው ክፍል ውስጥ መቀመጣቸውን በኦዲት መረጋገጡን የተናገረው ቋሚ ኮሚቴው ለምን ይህ እንደሆነ አሁንስ ችግሩን ለመፍታት ምን እየተሰራ እንደሆነ ጠይቋል። ለጥያቄው ምላሽ የሰጡት የመስሪያ ቤቱ የስራ ኃላፊዎች በበኩላቸው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የስነ ጥበብ ስራዎች ወደ ባለስልጣን መስሪያ ቤቱ የመጡት የአርቲስቱ መኖሪያ ቤት ሊታደስ ሲል እንደነበረ አስረድተዋል። አያይዞም ባለስልጣን መስሪያ ቤቱ የኪነ ጥበብ ስራዎችን የሚያነፍስለት የራሱን የቻለ ለቅርስ ጥበቃ ባለሙያ ቀጥሬያለሁ ብሏል።